የፍቅርና የቲናን ሴራ ዴብ አወቀባቸው። ዴብ በጣም በመናደድ ቲና እንደበደባት፣ ቲናም በመደናገጥ ከዛ ሁሉንም ነገር የተፈጠረውን ነገር ከፍቅር ጋር ያወሩትንም እንዲሁም ሀሳቡን ያመጣችው ፍቅር እንደሆነች ቲና ለዴብ ሁሉንም ነገር አስረዳችው። ፍቅርም እኔ ብቻ አይደለሁም እሷ ናት እንደዚህ እንድናደርግ ያደረገችኝ፣ እሷ ናት ሀሳቡን ያመጣችው እያሉ ሁለቶች ቲናና ፍቅር እርስ በርሳቸው ተጣሉ። ዴብን በጣም በመናደድ ሁለታችሁም ክፍሌን ለቃችሁ ውጡ በማለት ቲናንና ፍቅርን ከክፍሉ ካስወጣ በኋላ አዴን አረጋግቶ እባክሽ አዴ ተረጅኝ፣ እኔ ከአንቺ ውጭ ማንም አይታየኝም፣ እባክሽ ተረጅኝ፣ እኔ ምንም የማውቀው ነገር የለም፣ የተኛሁበት ነው መታ አጠገቤ የተኛችው እንጂ ምንም አላቅም፣ እባክሽ ተረጅኝ፣ በእነዚህ በሁለቶች ውሸት ብለሽ እባክሽ ፍቅራችንን አታብደፍርሽው፣ ለምንድን ነው የማትረጅኝ? እኔ ልቤ የሚመታው ላንቺ ብቻ ነው በማለት ዴብ አዴይን አሳምኗታል። አዴይም ታዲያ እሺ ብላለች። በነገራችን ላይ አዴይ ትንሽ ማስተዋል የሚባል ይቀራታል ማለት ይጎላታል እንጂ ቀደም ብላ ቤዛ ነግራት ነበር ይሄ ሴራ እንደሚጠነሰስና ይሄ ነገር እንደሚመጣ ቤዛ ነግራት ነበረ። አዴይ ተጠንቀቂ፣ ባልሽን ሊቀሙሽ ነው፣ ተጠንቀቂ፣ እነዚህ ሁለት ልጆች የኔ ነው እየተባባሉ ነው እና ጠንቀቅ ብለሽ ያዢ ባልሽን ብላ ቤዛ ለአዴይ ነግራት ነበር። አዴይ ግን ትንሽ ማስተዋልም ስለሚያጥራት ፍቅር ቤዛ ምን እያለች ነው የሚል ጥያቄ ጭራሽ ለፍቅር ነበር የጠየቀቻት። ፍቅርም ታዲያ ገብቶሻል የሚል ምላሽ መልሳላት ነበር። እና ታዲያ እንዴት የእውነት አዴይ ዴብ ያንን ነገር ያደርጋል ብላ እንዴት ልታስብ ቻለች? ምክንያቱም ዴብ እሷን ብቻ እንደሚያፈቅራት ደጋግሞ እየነገራት ነው። በዛ ላይ ደግሞ ፍቅርም ሴረኛ እንደሆነችና ብዙ ቀን እንደዛተችባት ከዴብ አጠገብ እንድትርቂ ብላ እያስጠነቀቀቻት እንደሆነ ታውቃለች አዴይ። ስለዚህ ዴብን መጠርጠር የለባትም ነበር አዴይ። በመደናገጥ እንግዲህ ብርጭቆ ከእጇ ላይ ነበር ያመለጠው እና ከመቼ ወዲህ ነው ፍቅር ለዴብ ያኔ እንትን ብላ አዴይ ውሃ እንድትሰጠውና ፓናዶል ይዛለት እንድትሄድ ለአዴይ የምትነግራት? ይሄ ነገርማ የሆነ ሴራ አለው ብላ ልትጠራጠር ይገባት ነበረ። እንግዲህ ያው ብርጭቆውን ስትሰብረው ሁለቶችን በመደናገጥ ተነስተዋል። በእርግጥ ቲና እንቅልፍ አልወሰዳትም። ዴብ ግን እንቅልፍ ወስዶታል። የሚያውቀው ነገር የለም። በመቀጠል ሊሊ ወደ ቤቷ ስለተመለሰች እና ያሰበችው ነገር ስለተሳካላት በጣም ደስ ብሎናል እና ባቡሬም መልካም ልብ ያለው ሰው ነው። እንግዲህ ሁለታቸው የፍቅር ግንኙነት ይጀምራሉ በቅርብ ብለን እናስባለን። ኤላን ለአንዴና ለመጨረሻ ጊዜ ከህይወቷ አስወጥታ እሱን ወደ ህይወቷ ታስገባለች ብዬ ነው የማስበው። ምክንያቱም ያው ደስታዬ ሙሉ ሆኗል፣ የሆነ ነገር ቢጎልም ብላለች። በእርግጥ ፍቅር ቶሎ አይረሳም፣ ደግሞ የሚያስረሳ ሰው ከተገኘ ደግሞ ሊረሳም ይችላል እና አሁን ባቡር አሁን ታዲያ ከሌሊ ጎን ሆኗል። ነገር ግን የሌሊ አክስት አሁንም ባቡሬን እያባረረችውና እያሳደደችው እንደሆነ ተናግሯል። ጠዋትም ልያዝ ነበር፣ ከድንገት ነው ቀየስ አድርጌ አምልጬ ወደ አንቺ ቤት የመጣሁት እያላትም ነበር። እሷም ታዲያ አይዞህ አንድ ቀን ሁሉም ነገር ይስተካከላል ስትለው፣ ባቡሬም አዎ ይስተካከላል፣ እኔን አንድ ቀን ትረሳኛለች፣ ነገር ግን አንቺን አትረሳሽም በሚላት ሰዓት ሊሊም እኔንማ እንድትረሳኝ አልፈልግም፣ ሁልጊዜ እንድተሳቀቀች ያደረገችብኝን ነገር እያስታወሰች እንድትኖር እንጂ እንድትረሳኝ አልፈልግም በማለት ነበረ እየመለሰችለት። ባቡሬ ግን ለሊሊ ላላቸው ፍቅር ጓደኞቿ እንዴት እንደዚሁ ሴቱም ወንዱም ሲረባረብልሽ፣ ቆይ አንቺ ምን አይነት ሴት ሆነሽ ነው? ምን አድርገሽላቸው ነው? በሚላት ሰዓት እሷም ታዲያ ምንም አላደረኩላቸውም፣ ብቻ አንተ ለሰው ልጅ መልካም አስተሳሰብና ጥሩ ልብ ይኑርህ እንጂ ሰው የማይወድብህ ምንም አይነት ምክንያት የለም በማለት መልሳለታለች። እንግዲህ ያው ለሁላችንም ትምህርት ነው።
የሰው ልጅ መኖር የሚችለው መልካም አስተሳሰብ፣ መልካም ልብ፣ ጥሩ ጸባይ ከኖራችሁ ሰው የማይወድባችሁ ምክንያት ምንም ነገር የለም። ጸባይ ካለ ከእንስሳት ጋር መኖር ይቻላል የሚባል ነገር አለ። እውነት ነው። ከሰው ጋር የሚያኖረን ጸባያችን ነው። እና ሊሊ ደግሞ በጣም ጥሩና አስተዋይ ልጅ ናት እና የዋህ ልጅ ነች ማለት ነው በሚላት ሰዓት አዎ ባመንኩበት ልክ፣ ነገር ግን በጣም ብልጥ ነኝ የሚል ሰው በጣም ያስጠላኛል ስትል መልሳለታለች። የፍቅር እናት የሊሊ መገኘት ለምንድን ነው ያላስደሰታት? ማለት አሹንና አዴን የት ነበራችሁ በማለት ስትቆጣቸው ነበር። እነሱም ታዲያ ይቅርታ ሊሊን እኮ ልንፈልጋት ሄደን ነው በማለት ይቅርታ ብለዋታል። ይሁንና ለእናንተ ብዬ ለእናንተ አስቤ ነው የእንጀራ ገመዳችሁ እንዳይበጠስ ብዬ ስላሰብኩኝ እኮ ነው። ስለዚህ ከዛሬ ቀጥሎ እንዳይለመዳችሁ ይሄ ነገራችሁ በማለት ይቅርታቸውን ተቀብላለች። ነገር ግን ሊሊ ተገኘች ስትባል ብዙም ደስ አላላትም። ለምንድን ነው ቲና ገና እንደመጣች ዳይመንድ ነበር ያናገረችው። ዳይመንድ ምንድን ነው ነገሩ? ብሬን ወስደህ ጠፋህሳ እንዴ? ቆይ ዴብን እዛው አጠገብሽ አንቺ ያለሽበት ድረስ አመጣልሻለሁ ስትለኝ አልነበረም ወይ በበለችው ሰዓት? ይቅርታ ሰሞኑን እኮ የሆነ ያልታሰበ ጉዳይ ገጥሞን እኮ ነው ሊሊ ጠፍታ ነው በሚላት ሰዓት እኔ ብጠፋ ምን አገባሽ? ስለሷ አልጠየቅኩም። ምን ሆነህ ነው እንዴ? ገንዘቤን የከፈልኩ እኮ ዴብ እንዴት ታመጣልኝ ነው ስትለው፣ እሱም ታዲያ ምንም ችግር የለም ምንም ሀሳብ አይግባሽ አንጠልጥዬ አመጣልሻለሁ የሚል መልስ መልሶላታል። እሱ ግን እያሾፈባት ነው። ምክንያቱም ብሩን እንጂ አዴንና ዴብን መለያየት የአላማ በፍጹም የለውም በጭራሽ። አዴይ እንድትጎዳ አይፈልግም። አዴይ ማለት እንግዲህ የዳይመንድ እህቱ ናት። በጣም የሚወዳት የአደይ አባት ስለሆነ ያሳደገው ልክ እንደ እህቱ ነው የሚያት እና ቲናን እየተጠቀመባት ይገኛል ዳይመንድ። እሰይ ደግ አደረገ ይጠቀምባት። አንዳንድ ራስ ወዳድ ሰውማ እንደዚህ ማታለል ጥሩ ነው። ብልጥ ነኝ ብሎ ለሚያስብ ሰው ከነሱ በላይ ብልጥ እንደሆነ ማሳየት ይገባል። ቅምጥል ገና እንደመጣች አካባቢ በጣም ታበሳጨኝና ታናድደኝ ነበር። አሁን ግን በጣም ወድጃታለሁ ማለት ነው። እናንተስ ምን ትላላችሁ? እስኪ ሀሳብና አስተያየታችሁን በኮሜንት አስፍሩ። አሁን ለሰው ልጅ መቆርቆርና ማሰብ ጀምራለች። በፊት ኪንጎንም ታሰቃየው ነበረ፣ አዴይንም፣ ሊሊንም ሁሎችንም ታሰቃያቸው ነበረ። ነገር ግን አሁን ወደ ፍቅር ተመልሳለች። ማለቴ ፍቅር ያሸንፋል፣ ለሰዎቹ መልካም አስተሳሰብ ኑሯታል ማለት ነው። እና ሊሊ በጣም መልካም ልጅ ናት እያለችም ነበረ። ያው እንግዲህ እግሯ ሲቀጥን እስከሚቀጥን ድረስ እያፈላለገቻት ነበረ። እና ባቡሬንም ባገኘችው ሰዓት ምን አድርጋህ ነው? ምን አርጋሃት ነው? እንዴት እንደዛ አይነት ነገር ታደርጋለች? ምስኪን ልጅ ላይ እንዴት እንደዚህ አይነት ነገር ትፈጽማለህ? ባለችው ሰዓት ምን ላደርግ ብለሽ ነው? እኔ እኮ እስር ቤት ገብቼ ከወጣሁ በኋላ በቃ እንደ በፊቱ አይደለሁም። ተፍ ብዬ ሰርቼ ከሀገር መውጣት ፈልጋለሁኝ። እና ሊሊ ደግሞ አሳዘነች በሚላት ሰዓት ይችን ምስኪን ልጅ ባታዝንላት ነበር የሚገርመኝ። ደግሞ ፍቅር እንዳትል እሷ እናቴ ልቧ አሁን ተጎድቷል እና አገባሻለሁ ብሎ ቀለበት ታደረገላት በኋላ ባሏ ጥሏት ጠፍቷል። ስለዚህ ለፍቅር እሷ አሁን ቦታ የላትም። ፍቅር ብለህ ደግሞ እንዳትጃጃል አደራ ስትለው ነበረ። ነገር ግን ባቡሬ ሊሊ ተመችተዋለች ማለት ነው፣ ወዷታል። እሷም ደግሞ እንደዛው ታዝንለታለች። አንድ ሰው ከተዛዘነ ደግሞ ይፋቀራል ማለት ነው። አንድ ሰው ከተሳሰበና ከተዛዘነ መጨረሻው መፋቀር ነው። እነዚህ ሁለቶች ደግሞ ይፋቀራሉ። ባቡሬ ተመችቶኛል። እውነት ለመናገር በጣም ደስ የሚል ልጅ ነው። መልካም ልብ ያለው ነው። ያው ድህነት ይዞት ነው እንጂ ማለት ነው። ይህንን ሊያደርግበት የቻለበትን ምክንያት ያው የገንዘብ እጥረት ስለደረሰበት ነው እንጂ ሰውን የመጉዳት አላማ ኑሮት አይደለም። እና ኮመንታተሮችም እንግዲህ ከባቡሬ ፍቅር ያዘንባካችሁት አይደርሱልን እያሉም ይገኛሉ። የሰው ፍቅር ያን ደስ ያለውን ልጅ ነው ጥቁር አዝሙድ በሉት። ጥቁር አዝሙድ እንደው ደምቦሽ ወሽ ያለ ጥቁር አዝሙድ የሆነ ልጅ ነው ባቡሬ ማለት ነው። ነገር ግን ቅምጥል አላልኩም እንደ ቅምጥልማ አሁን ተወዳጅ ሆናለች። ቤዛና ቴና የሚባሉ ግን በጣም የሚደብሩ ናቸው ማለት ተተንኮል ውጭ ምንም አያውቁም። በተለይ ቤዛ ሰውን መጉዳት፣ መቀማት፣ ሌብነት እንግዲህ ያው በእርግጥ ሁሉም የተሰጠውን ካራክተር ነው የሚጫወተው። ነገር ግን ቲና አልፈልግሽም እያላት ዴብ
በግዴታ ሙጭጭ ማለት አሁን አስገድዶ ባል ይደረጋል እንዴ? ቅዠት፣ የቅዠት ህልም ማለት ነው። ህልም ላይ ናቸው እየተፍጨረጨረው ያሉት። ለማንኛውም ክፍል 113 ያው በጉጉት እንጠብቃለን። በክፍል 12 ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ላይክ፣ ሰብስክራይብ፣ ሼር ለምታደርጉ ደግሞ ከልብ አመሰግናለሁ።